ከዛ እንላይ ያላለችኝም የራስሽ ጉዳይ ብዬ ጥያት መጣ እንዴ። ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትልህ ምንም አልመሰለም ማኔ እችን ታክል ምንም ያልመሰለኝ እንዴ። የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ፣ ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል፣ ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን? እሺ ሰላም ነው። ኮንዶም አለ? ኮንዶም የለም። ሌላ ምን አለ? ማለት ኮንዶም ከሌለ ሌላ ምን ይኖራል? በቃ እሺ ጓንት ስጠኝ። ምን? ሰላም፣ የጭንቅላት ህመም መድኃኒት አለ? አዎ አለ። እኔም አለኝ። ሰላም ብራዘር፣ ድመት ያርግዛብኝ ነበር። ማስወረጃ አለክ እንዴ? የለኝም። እባክህን ተባበረኝ፣ በዚህ እድሜ አባት መሆን አልችልም። ሰላም ወንድሜ፣ የእንስሳ መርዝ ይኖራል? ምን አይነት እንስሳ? ትንሽ ረዘም ብሎ ወፈር ያለ ስገባና ስወጣ ለምን ትጠጣለህ፣ ለምን ታጨሳለህ፣ ለምን ታመሻለህ እያለ ለሚጨቃጨቀኝ እንስሳ ነው የፈለግኩት። አይ የለኝም። በቃ እሺ ሽጉጥ ስጠኝ። ሰላም ነህ የኔ ልጅ? ሰላም ጋሼ። እንደው ማስነሻ ነገር ይኖራል? የምን ማስነሻ? ያው የሞተር አልልህ የዚህን ነዋ። ስማ አንተ የ2 ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለክ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈለክ። ነገርኩህ እኮ እየሞከርኩ። እዚህ ሆነ ሞከር። አጠጣው። ምን ያደርጋችሁ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። ኧረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ አይ በቃ እንሂድ፣ ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ፣ ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ፣ ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ፣ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው እኮ። ከበቂ በላይ ነኝ። ተቀጥራል እንዴ? የት ያለ ነው? ይቆያታ አቋሉ በረኛ አይደል ያመጣኝ? አመነኝ፣ አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ አልወጣም። እሺ አሁን ጅብ ሳይመጣ ቶሎ ካርታ ወጣው እንዴ? እሱስ ልክ ነህ። ቶሎ ጅቡ ሳይመጣ እንጩት። አረ ዋናው ካርታ ነው ያልኩህ። የወረቀቱን ነው እንዴ? ይሄው ይሄ እኮ የቤት ካርታ ነው። ምን ሊያደርግልኝ የመጣው? ያው የሆኑ ሰዎች ቢያግቱ ቤቱን እናስይዝና እንለቀቃለን። ወይኔ አንተን አመኝ መጥቼ ነው የአውሬ መጫወቻ አልሆንም። ለእሱ አታስብ፣ መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ፣ አንድ አውሬ ይምጣ ብቻ። ምን ይልልህ? ሴንሴሽን ወይስ ህይወት ድረስ? ችግር የለውም። ጫካ ውስጥ ከአንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማ እና እናማ ውሃውን ደፍቼ ሸነውበታ አቅርሯል። እስቲ ጅቡን እዛ ጋር ነው አይደል የሰማነው? አዎ ና በላኝ፣ አሁን ና በላኝ። እስኪ እግርሽን ከፍ አድርጊው። እንዴ ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለምን ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ። በእጅሽ አይደለም ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞር ያለሽ አይደለ? ደላላ እንዳየው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል። ማለት አንተ ዶክተር አይደለ? ሐራኒ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። የኔ ፍቅር የምነግርሽ ነገር አለኝ። እኔም የምነግርህ ነገር አለኝ። የኔ ፍቅር አርግዣለሁ። እንኳን ደስ አለ። ይኸው ጸሎታችንን ፈጣሪ ሰምቶ ከ5 ዓመት በኋላ ሊሰጠን። ግን እኮ አሁን ሆስፒታል ሄጄ ዶክተሩ መውለድ እንደማልችል ነግሮኝ ነበር። ያው ተአምር ይሆናላ። የምን ተአምር? ጸጋ ወይም በረከትም ሊሆን ይችላል። በእርግጥ ልክ ነሽ። ለሱ ምን ይሳነዋል? ወይስ የግዛቸው ነው? ምን? እሺ አሁን ደግሞ በየቤታችን እንዴት ቦምብ ማክሸፍ እንችላለን የሚለውን ነገር ነው ማሳያችሁ። ለሴፍቲ ፐርፐስ ሲባል በሽንኩርት ነው ማሳያችሁ። ስለዚህ ተከታተሉኝ። መጀመሪያ የምናደርገው ምንድነው? ቀስ ብለን ቦምቡ ከላይ ያለችውን ብረት ነገር ቀስ ብለን እንደዚህ ላጥ እናደርገዋለን። ቀስ ብለን እንደዚህ። እባካችሁ ልጄ ጠፍቶብኝ ነው፣ አፋልጉ። ፎቶ ይዘሻል? ይሄው
ይቅርታ ሴጣን አንፈልግም። አረ ልጄ ነው። ከምን የወለድሽው? ምን አገባ? አሁን ልጄን ትፈልጉልኛላችሁ አትፈልጉልኝ? በተገኘበት ቢገደል አይሻልም? ለምንድን ነው የሚገደለው? ይዛችሁት ነው እንጂ። ኧረ እባክሽ ይሄን ነገርማ በእጅ አልነካም። ለምን? እኔ እንጃ ቢለክፈኝስ? እባክህ ልጄ ጫካ ውስጥ ከጠፋ 2 ቀን ሆኖታል። ጅብ ሳያገኘው ቶሎ ፈልጉልኝ። እሱስ ልክ ነሽ። ጅቡስ ማን አለው? ምን ፈልጋ ነው? የሚያስጠላ ልጅ ጠፍቶባት። አንተ ስነ ስርዓት ይኖረ። ምንም ቢሆን እኮ ልጇ ነው። ይኸው እስኪ እንዴት ነው ያስጠላል? ኧረ በእናትህ ስራሽን አየህ አይደል? በቃ ይዞ እሺ። ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነችው? ኧረ ለእኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው የምናወራው። እሺ አሁን ደግሞ ምን አደረግኩ? እንዴት ሴት ልጅ ላይ እጅህን ታነሳለህ? እኔ በተአምር ሴት ልጅ ላይ እጄን ማነሳ ወንድ አይደለሁ። እና በምንድን ነው ግንባሯን የመታት? ራቅ ብዬ በስናይፐር። አንተ እቺ ልጅ እንደዚህ ቆንጆ ነች እንዴ? ሰራተኛ ጭን። ታዲያ ቆይ እንደውም ሄጄ ላናግራት። ለምን? ያው በቃ ከተመቻቸን ፈታ እንላለና። ይኸውልህ እኔን የሚፈልገኝ ሰው ከመጣ የለም በልሽ እንዴ። አባዬ እማዬስ የለም በላልኩ እኮ። አይ ዛሬ ልጆች ጨርሰናል አይደል? አዎ ጨርሰናል። ይኸው ምንድን ነው እንዴ? ሙሉ ነው እንዴ? ቆረጣ አልከኝም እንዴ? ጫፉና ጫፍ የለም እኮ በጣም ትንሽ ነው። እሱ ራሱ አንተ አይደለም ለሞራል ነው የሰጠው። ቆይ ከዚህ በፊት ገርዘህ ታውቃለህ? አይ እንግዲህ ዶክተር እኮ ነኝ። ታውቃለህ ወይ? አላውቅም። ወይኔ አሁን እሺ ሚስቴ ምንድን ነው የምላት? አትጨናነቅ፣ ከዚህ በኋላ ሚስት አይኖርም። ሽንቴንስ እንዴ ልሸና ነው? ራቅ አድርገህ ይዘኸው። ስቀልድ ነው፣ ቁም ነገር ስለሆነ ሳቅ ልጫር ብዬ ነው። ቁጢጥ ብለህ ሞክረዋ። ምን እንደ ሴቶቹ ምንድን ነው ችግር? ተረጋጊ ሲስተር። ማን ነው ወንድሜ? በቃ ልጅም ላልወልድ ነው ማለት ነው። እንደሱ ማትበል መውለድማ ትችላለህ። በምን ነው የምወልደው? ባዶ እኮ ነው። ይውልድ ማጠን አለኝ። ትፈልጋለህ? የኔ ፍቅር ከዚህ በኋላ መቀጠል የምንችል አይመስለኝም። ምን አባል አልኩ? አንተ በቅት እበት የበት ልጅ ስንት ነገር ካረኩልህ በኋላ ነው መቀጠል ማንችለው። ለዛች ለቆርቆንዳ እናንተ ስንት ነገር ካረኩ አንተ እበት ይኸውልህ ትሰማለህ? በሞቷ አባት አጥንት ነው ቂጠንም ወጋ አለቀም። እሺ ለእናትም ንገራት። እሺ ላገኛት እንዴ በኩርኩም እንዴ እበጣላለሁ። ይኸውልህ በቁም አቃጥላለሁ። መቀጠል አልችልም ይለኛል እንዴ ደፋር። ኧረ እኔ ገመዱን ያልኩት እና ገመድን ንግዛ። የት ነው የምትሄደው? ሰላም ነው ብራዘር። ትራፊ ይኖራችኋል? የምን ትራፊ? አይ እስክትወጡ እየጠበቅኳችሁ ነበርና ትራፊ ካላችሁ ብዬ ነው። ከነጋ ምንም አልቀመስኩም። ከፔንሲዮን እኮ ነው የወጣ ነው እኮ። በእርግጥ ያስተረፈው አይጠፋም እንዴ? ምንም የተረፈ እንዴ? በቃ ያልሽ እንዴ? አንተ ተመለስ። ምን ሆነ ነው የምታለቅሰው? የምወዳትን ልጅ ቤተሰቦቿ እንዳላያት ከለከሉኝ። እንዴ ለምን? ልጇ እኮ አይደለም ባልየው ነው የከለከለኝ። ማለት ባልና ልጅ አላት። አንተ ደግሞ ቤተሰቦቿ ማለት ምን ማለት ነው? በተለምዶ ሚስት ስታገባ ቤተሰቦቿንም ጭምር ነው የምታገባው ይባላልና አሁን እናትየውን ጠይቄ እሺ ብለውኛል። አባትየውን እየጠበቅኩ ነው። ና እንጂ እኔ ልጅ እየጠበቅኩ እኮ ነው። ማለት ጫጉላማ ነው እንዴ? ሰላም ነው ሙዬ? ከቅድም ጀምሮ ስታለቅሽ እያየሁሽ ነበርና በሰላም ነው? ባለቤቴን ስላመመሆኗ ማለቅሰው ዴም አርስ ነው። እና ለምን አልጋ ይዘን ሻይ ቡና እያልን ስላመመው ነገር አናወራበትም? ያመመውንማ ነገርኩ። የምታክመው ከሆነ አክመው። እና ምን ያስጨውሻል? ከሞተስ ሰምቻለሁ። እሺ ሰላም ደረሰ እንዴ? አዎ ደርሷል። 2 ዶሮና 5 እንቁላል ነው አይደል ያልከኝ? ኧረ እኔ ውጤቴን ያልኩሽ። ኦ ነው እንዴ? አዎ ውጤቴ ደርሷል። እሺ ለማንኛውም ደም ውስጥ የተገኘውን በሽታና መድኃኒት ነው የምነግርህ። ስለዚህ በደንብ ስማኝ እሺ። በደም ውስጥ የተገኘው በሽታ ምን የሚባል ሲሆን መድኃኒቱ ደግሞ ነው። አሁን የነገርኩህን መድኃኒት የማትጠቀም ከሆነ በ2 ቀን ውስጥ ትሞታለህ። ምን እንግዲህ በጣም አዝናለሁ። አረ ዶሮቹ እኮ እየተጫጩ ምንም አልሰማሁሽም። ድገሚልኝ። ያንተን በሽታ ልድገም ወይስ ዶሮቹ የጣሉትን እንቁላል ልልከም? በቃ ይዞ ተረጋጋ። አመሰግናለሁ። በቃ አንተን አይደለም ዶሮውን ነው። ተረጋጋ አንተ። ቆይ እሺ እኔ ሳላሳዝንሽም እንዴ? በቃ እሺ አታለቃቅስ፣ እነግርሃለሁ። የምርሽን ነው? 10 ዶሮ ትገዛለህ? ኧረ እኔ ምንም የለኝም እንዴ። እሺ ቢያንስ እንኳን መድኃኒቱን ጻፊልኝ። ኧረ ምን አይነት ቋጣሪ ነው? ይኸው መድኃኒቱ 50 ዶሮ እና 50 እንቁላል ሊያውም በተመጣጣኝ ዋጋ። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከትናንት ጀምሮ ቂጤን እያሳከከኝ ነው። ምን ላድርገው?
ከኪዋ እሺ ሄሎ ዶክተር፣ ከወለድኩ 2 ሳምንት ሆኖኛልና አሁን ሴክስ ማድረግ እችላለሁ? አሁን ስራ ላይ ነኝ፣ በኋላ ደውይ። ሄሎ ዶክተር። አቤት። የተበላሸ ምግብ በልቼ ነው መሰለኝ ከትናንት ጀምሮ እያስቀመጠኝ ነው። ምን ላድርግ? እኔ እንጃ። ዳይፐር። ሄሎ ዶክተር፣ ምግብ እየበላ ልጄ አይኑን በሹካ ወጋው እና አሁን ምን እናድርግ? በማንኪያ ብለዋ። ሄሎ ዶክተር፣ ከፍቅረኛ ጋር እየተጨቃጨቅን በንዴት መርዝ ጠጥቶ አረፋ እየደፈቀ ነው። ምን ልስጠው? ሰላሙ ፋርማሲ አለ? ሄሎ ዶክተር፣ ፍቅረኛ መጠጥ አጠጣ አፍ ይሸታል እያለችኝ ነው። ምን ላድርግ? ፍቅረኛ ቀይር። እሺ ነውጭ አንቺ። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከፍቅረኛ ጋር ሴክስ ልናደርግ ስንል እንትን ያልቆም እያለኝ ነው። ምን ላድርግ? አጠገብህ መቀስ አለ? አዎ አለ። ቁረጠው። ቆረጥኩት። ከዛስ? ሄሎ ዶክተር እንዴ አንተን አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር፣ ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት እችላለሁ? እግሬን እኮ ነው ያመመኝ። አንዱንም